እሺ ሰላም እንዴት ናችሁ? ወደ ቻናሌ ተከታዮች በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ወደ ቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ ስለ ቫወል ሌተር ኢ አጠቃላይ እንዴት ማንበብ እንደምንችል እንዴትስ መጠቀም እንደምንችል ይችንን ቫወል ሌተር በሶስት መንገድ እናያታለን። ይችንን ቫወል ሌተር ኢ የምንላትን አልፋቤት ላይ እንደ መጀመሪያ ፊደል ወይም የሚል ድምጽ ብቻ ሳይሆን ኢ ወይንም ኤ የሚል ሌላ ድምጽ ይዛለን እንደምትመጣው ወይንም ሌላ ድምጽ እንደምትፈጥርልን በዛሬው ትምህርታችን የምናይ የምንከታተል የምንማማር ይሆናል። ስለዚህ እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ይህንን ቪዲዮ ትማሩበታላችሁ ወይም ደግሞ ታተርፉበታላችሁ በማለት ስለእናንተ ይሆናችኋል ይጠቅማችኋል በማለት ይህንን ቪዲዮ አዘጋጅቼላችኋለሁ። እስከመጨረሻው አብራችሁ ይቆዩ። ቀጥታ ወደ ትምህርቱ አመራለሁ። እሺ እንግዲህ እዚህ ጋር እንደምትመለከቱት ኢ የምንላት በሶስት መንገድ አቅርቤላችኋለሁ። ድምጿን እንዴት እንደሚቀያየር ማለትም እንደ አ ወይንም ኢ የሚል ሎንግ ሳውንድ፣ በተጨማሪ ሶስተኛ ደግሞ ኤ የሚል ድምጽ አላት። እቺ ኢ የምንላት አንዷ ቫወል ሌተር ምን ሲሆን ነው ድምጿ እንደዚህ የሚቀያየረው? በሶስት መንገድ የተለያየ ድምጽ የምትሰጠን ኢ አ ኤ የሚል ድምጽ የምትሰጠንስ ምን ሲሆን ነው ለሚለው ጥያቄ ደግሞ እያንዳንዱ እዚህ ጋር ቃላችን የአማርኛ ቃል ከሆነ በአማርኛ የምንነገረውን እንዲሁ የምንጽፈው ከሆነ ኢን እንደ አ ወይንም እንደ መጀመሪያ ፊደል ድምጽ እንጠቀማታለን ማለት ነው። አነሳዘርዋይዝ ኢ የምንላት ድምጽ ደብል ሆና ስትመጣ ቴክስ ዘ ሳውንድ ኦፍ ኢ ኦር ይችኛዋ ድምጽ የምትወስድልን ድምጽ ሌተር የምትወስደው ድምጽ ኢ የሚል ሎንግ ሳውንድ ተወስድልናለች ማለት ነው። ያ ማለት ድምጻችን ጉትት የሚል ድምጽ ያመጣል ማለት ነው። ሌላ ከዚህ ጋር በምናየው ሰዓት ኤ የሚል ድምጽ ይኖራታል። ያ ማለት በሁለት ተነባቢ ፊደላት መካከል ከመሃል በምናገኝበት ሰዓት ይችንን ድምጽ ኤ የሚል ድምጽ ይኖራታል። ይችኛዋ ድምጽ ኤ የሚል ድምጽ የሚኖራት የእንግሊዘኛ ወርድ በምትሆንበት ሰዓት ነው ማለት ነው። ቃሉን የአማርኛውን ቃል ወደ እንግሊዘኛ ቀይረን መጻፍ ሳይሆን የእንግሊዘኛውን ወርድ ቀጥታ ስንጽፈው ይችኛዋ ኢ የምንላት ኤ የምትል ድምጽ ይዛልን ትመጣለች ማለት ነው። እሺ እዚህ ጋር ያሉትን ወርዶች ስናነብ ኤስ ኢ ኤም አይ አር ኤ። እዚህ ጋር ይችኛዋ የሰው ስም ከሆነ የቦታ ስም፣ የእንስሳት ስም፣ የእጽዋት ስም እንዲሁም ሌሎች ንግግሮች በአማርኛ የምናደርጋቸው ነገር ግን ጽሁፋችን ወደ እንግሊዘኛ የምንቀይረው ከሆነ ኢ የምንላትን እንደ መጀመሪያ ፊደል ድምጽ እናደርጋታለን ማለት ነው። ኤስ ኢን ሳ ብለን እናነባታለን ማለት ነው። እዚህ ጋር ምን ይላል? ሰሚራ ብለን እናነባለን ማለት ነው። ደብሊው ኢ ኢ ኬ። እዚህ ጋር ኢ ደብል ሆና ስትመጣ በሚሰጠን ህግ መሰረት ኢ የሚል ጉትት ያለ ድምጽ ትሰጠናለች ማለት ነው። ኢ የሚል ጉትት ያለ ድምጽ ትሰጠናለች። ዊክ ብለን እናነባለን ማለት ነው። ዊክ። እሺ ከዚህ ጋር ደግሞ ፒ ኢ ኤን ፔን ብለን እናነባለን ማለት ነው። እሺ እዚህ ጋር ኤም ኢ ኤስ ኢ አር ኢ ቲ መሰረት ብለን እናነባለን ማለት ነው። ከዚህ ጋር ኤም ኢ ኢ ቲ ኢ ዳብል ሲሆን ኢ የሚል ሎንግ ሳውንድ እንደሚሰጠን እዚህ ጋር ኢ ብለን ድምጻችን ረጅም እናደርጋለን ማለት ነው። ስለዚህ ሲነበብ ሚት ብለን እናነባለን። እሺ ከዚህ ጋር ኤች ኢ ኤን ሄን በሁለት ኮንሶናንት ማዕከል ወይም ኮንሶናንት ቫወል ኮንሶናንት በሚለው ፎርም መሰረት ኢ ቫወል ሆና ስትመጣ ኤ የሚል ድምጽ ይኖራታል። ሄን ብለን እናነባለን። እሺ ከዚህ ጋር ኬ ኢ ቢ ኢ ዲ ኢ
በአንድ ላይ ሲነበብ ከበደ ከበደ። እሺ ከዚህ ጋር ደግሞ ኤስ ኤች ኢ ኢ ፒ ሺፕ ሺፕ ብለን ስናነብ ይችኛዋ ሁለት ደብል ኢ ሆና ከመጣች ኢ የሚል ጎተት ያለ ድምጽ ይሰጠናል ማለት ነው። ኦኬ እዚህ ጋር ጂ ኢ ቲ ጌት ጌት ተነባቢ አናባቢ ተናባቢ በዩኒፎርም ስትራክቸር መሰረት ኤ የሚል ድምጽ ትሰጠናለች። ፈ ተ ና ይሄኛው ኖርማል እዚህ ጋር በአማርኛ ልናገር የምንችል ቃል ስለሆነ ይችኛዋን አ የሚል ድምጽ ትሰጠናለች። እሺ ከዚህ ጋር ኤስ ኢ ኢ ፒ ስሊፕ ስሊፕ ምንድነው? ስሊፕ ስንል እዚህ ጋር ኢ የሚል ሎንግ ሳውንድ ይሰጠናል አይደለ? ስለዚህ ኢ ሁለት ደብል ነው ሲመጣ ኢ የሚል ጉትት የሚል ድምጽ ስለሚሰጠን ስሊፕ ብለን እናነባለን። እሺ ኤን ኢ ኤክስ ቲ ኔክስት ኔክስት ኤ የሚል ድምጽ ሰጠናለች። ኤስ ኤ ኤል ኤ ኤም ሰላም ሰላም። እሺ ከዚህ ጋር ቲ ኢ ኤ ቲ ኤች እዚህ ጋር ኢ ኢ ደብል ሆኖ ሲመጣ አሁንም ኢ የሚል ጉትት የሚል ድምጽ ስለሚሰጠን ኢ ብለን እንሄዳለን ማለት ነው። ሶ ቲ እና ኤች ደግሞ በአንድ ላይ ሲመጡ ዝ የሚል ድምጽ ይሰጡናል። ነገር ግን ከቲኤች ቀጥሎ አይ አር ከመጣ ደግሞ ሳ የሚል ድምጽ ይሰጠናል። አር ብቻዋን ከሆነ ደግሞ ስ የሚል ድምጽ ይሰጠናል። ሶ እዚህ ጋር ኮንሶናንት ዲያግራፍ ላይ ያው ገብተን እናያቸዋለን። ነገር ግን ቲዝ ብለን እናነባለን ይሄን ማለት ነው። እሺ እዚህ ጋር ቢ ኢ ዲ ቤድ ቤድ ብለን እናነባለን። ኤን ኢ ቢ ኢ አር ኢ ነበረ ነበረ። እሺ ከዚህ ጋር ደግሞ ኤፍ ኤ ኤ ቲ ፊት ፊት ብለን እናነባለን። እሺ ከዚህ ጋር ቢ ኢ ኤስ ቲ ሲነበብ ቤስት ተብሎ ይነበባል። እንግዲህ እያንዳንዳቸው እነዚህ ወርዶች ዛሬ ያየናቸው እንዴት እንደሚነበቡ ምሳሌ እዚህ ጋር ሰሚራ ብለን ከሆነ እዚህ ጋር ወክ እንዳንለው ወይም እዚህ ጋር ፐን እንዳንለው ነው። ድምጾቻቸው የአናባቢ ድምጾች አንድ ቫወል ሌተሩ አንድ ብትሆንም እየተቀያየረች ሌላ የተቀያየረ ድምጽ እንደምሰጠን ለማወቅ ያክል በዚህ ቪዲዮ ተምረንበታል ማለት ነው። እናንተ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ በማስቀመጥ እያንዳንዱ ሌላ ወርዶች ሌላ ቫወሎች እንዴት እንደሚነበቡ እናያቸዋለን በሌላ ቪዲዮ። የዛሬ ቪዲዮ ከዚህ እናጠናቅቃለን። መልካም ጊዜ